ስልካችሁ ላይ ጉግል ክሮምን አዘውትራችሁ የምትጠቀሙ ከሆነ ጉግል ክሮም ላይ ህይወታችሁን ቀለል ሊያደርጉላችሁ የሚችሉ መጠቀም የምትችሏቸውን 5 ምርጥ ነገሮች ላሳያችሁ። እናንተ ደግሞ ከአምስቱ በይበልጥ የወደዳችሁትን ኮሜንት ላይ ጻፉልኝ። በመጀመሪያ ይህን ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አሁን በቀጥታ ወደ መጀመሪያው። የመጀመሪያው ጉግል ክሮም ላይ የተለያዩ ታቦችን እስካሁን ከፍታችሁ ሊሆን ይችላል። ታዲያ ሁሉንም የከፈታችኋቸውን ታቦች በአንድ ጊዜ እንዲያመጣላችሁ ከፈለጋችሁ አንድ ታብ ትከፍቱና እዛ ጋር ሊንኩን ጫና አድርጋችሁ ወደታች እንደዚህ ስዋይፕ ስታደርጉት እስካሁን የከፈታችኋቸውን ታቦች በጠቅላላ ልክ እንደዚህ ያመጣላችኋል። ታዲያ በቀላሉ የምትፈልጉትን ታብ ነክታችሁ ወደዛ ታብ መግባት ትችላላችሁ ማለት ነው። ሁለተኛው ጉግል ክሮም ላይ መጠቀም የምትችሉትን ጠቃሚ ነገር ላሳያችሁ። ጉግል ክሮም ላይ የምትፈልጉትን ነገር ሰርች ማድረግ ስትፈልጉ ሰርች ባሩን ከስርና ከላይ መቀየር ትችላላችሁ። እሱንም ለማድረግ እዚች ጋር ሰርች ባሩ ጋር ሊንኩን ጫና አድርጋችሁ ስትይዙ ሙቭ አድሬስ ባር የሚል ይመጣላችኋል። እሱን ስትነኩት ልክ እንደዚህ ከስር ያደርግላችኋል ማለት ነው። ወደ ነበረበት ወይም ከላይ መመለስ ከፈለጋችሁ አሁንም ጫና አድርጋችሁ ትይዙና ሙቭ አድሬስ ባር የሚለውን ስትነኩ ወደ ላይ ይመልስላችኋል ማለት ነው። ሶስተኛው ደግሞ ጉግል ክሮም ላይ አዘውትራችሁ የምትጠቀሙት አንድ የሆነ ገጽ ካለ ያን ገጽ ለመክፈት የግድ ሁል ጊዜ ጉግል ክሮም ላይ መግባት አይጠበቅባችሁም። በቀላሉ ልክ እንደዚህ ከላይ 3 ነጠብጣቧን ትነኩና ወደታች ወርዳችሁ አርቱ ሆም ስክሪን የሚለውን በመንካት በቀላሉ ሆም ስክሪናችሁ ላይ አድ ታደርጉታላችሁ። ስለዚህ በማንኛውም ጊዜ ወደዛ ገጽ መግባት ስትፈልጉ የግድ ጉግል ክሮም ላይ መግባት አይጠበቅባችሁ ማለት ነው። በቀላሉ እንደዚህ መጠቀም ትችላላችሁ። አራተኛው ጉግል ክሮምን ስትጠቀሙ የተለያዩ ጽሁፎችን ልክ እንደዚህ በምትመለከቱበት ሰዓት እነዛን ጽሁፎች በቀላሉ እናንተ ወደምትችሉት ቋንቋ እዛው ላይ እንዲተረጉምላችሁ ማድረግ ትችላላችሁ። በቀላሉ እቺን አማራጭ እዚህ ጋር ተነኩና ቋንቋ ትመርጡለታላችሁ። ወደምትፈልጉት ቋንቋ ጽሁፉን ይቀይርላችኋል ማለት ነው። አምስተኛው ጉግል ክሮም ላይ መጠቀም የምትችሉት ነገር ከአንዱ ታብ ወደ አንዱ ታብ መግባት ከፈለጋችሁ በቀላሉ ልክ እንደዚህ ወደ ጎን ስዋይፕ እያደረጋችሁ የምትፈልጉትን ታብ ልክ እንደዚህ እንዲያመጣላችሁ ወይም እንዲከፍትላችሁ ማድረግ ትችላላችሁ። ይህንንም አማራጭ ተጠቅማችሁ በቀላሉ ከዚህ በፊት የከፈታችሁትን ታብ በፍጥነት ማግኘት ያስችላችኋል። እናንተ ከአምስቱ በጣም የወደዳችሁትን ኮሜንት ላይ ንገሩኝ። ያልገባችሁ ጥያቄም ካላችሁ በተመሳሳይ ኮሜንት ላይ አስቀምጡልኝ።